እስረኞቹ መቀስን በመጠቀም የባቡሩን ታች በኩል ያለ ማጣበቂያ እየላዩት ነበር። ከዛ ባቡሩ ምጮበት ሲደርስ ደግሞ ባቡሩ ውስጥ የነበረውን ብረት በጋራ ሆነው ይነቅሉታል። ወታደሮቹ ምንም ነገር አልሰሙም ነበር። ከላይ የሚጠብቁ ወታደሮች እሱንም በመጠቀም ታቹን መክፈት ይጀምራሉ። ጣውላ ምናምን ነበርና እሱን መነቃቀል ይጀምራሉ በብረቱ። ከዛ በኋላ ይከፍታሉ። ዝም ብለው ዘለው ቢወድቁ ሊሞቱ ስለሚችሉ ጥንቃቄ ያደርጉና ባቡሩ ወደ መቆሚያው ሊደርስ አካባቢ ቀስ ስለሚል እሱን ሳትጠብቁና ቀስ ብለው ለመውጣት ያስባሉ። ባቡሩ መረጋጋት ሲጀምር ጂሚ የሚባል አንድ ሰው አብሯቸው ነበር። ለሙከራ እሱ ቀድሞ ይወጣና ተንጠልጥለው ትንሽ ደቂቃ ባቡሩ የሳበው ይወስደዋል መሬት ላይ ያንሸራታ። ከዛ ለቆ ይወድቃል። የሱን መንገድ በመጠቀም ውስጥ የነበሩት ሁላቸውም ቀስ እያሉ እየወደቁ እየተንሸራተቱ ራሳቸውን ያስመልጣሉ። ከዛ ሁላቸውም ዘለው ይወጡና ከማምለጥ ይልቅ ወደ ባቡሩ ላይ ይወጣሉ። ከውስጥ በኩል ፖሊሶቹ እንዳያዩዋቸው ይህ ባቡር የጦር እስረኞችን ነበር ይዞ እየሄደ ነበሩ። 500 ነበሩ። እነሱን ለማዳን ያስቡና ከላይ ይወጡና ወታደሮቹን ለመያዝ ያስባሉ። ወታደሩንም አንቆ ለመያዝ ይሞክራሉ። በጣም ሪስኪ ነበር፣ ግን ወታደሩ ወደ ፊት ብቻ ነበር የሚያየው። ከዛ ከኋላ ሄድና ጂሚ አንዱን ወታደር አንቆት ራሱን እስኪስት ድረስ ይሞክርና ከዛ በኋላ ይሞታል። ወታደሩ ሲሞት የወታደሩን ልብስ ይለብስና ራሱ ወታደር መስሎ ከኋላ ይቆማል። የሱን መንገድ ደግሞ ጓደኛው ለመጠቀም ይሞክራል። ከላይ ይወጣና ግን አጋጣሚ ሆኖ ሳይሳካለት ይቀራል። ባቡሩ ቦታውን ደርስና ይቆማል። ወታደሩ ሳይዞርም እንዴትም ብሎ ዳላ ዘሎ ወርዶ ይደበቃል። ወታደሮቹም ማታ ስለነበር ወርደው ረፍት ለመቀበል ያስባሉ። ከዛ እሱም ጂሚም ከነሱ ጋር ተመሳስሎ ይወርዳል። እነርሱ ሲያርፉ ግን እሱ ይደበቅና ከኋላ ይሄዳል። ሌሎቹ አብረውት የነበሩትም እነዛን ሰዎች ለማስመለጥ ከኋላ በሩን ይከፍታሉ። ሁላቸውንም ምሶቶንም ያስወጡና ከባቡር ጣሪያ ይወጡና ሌሎቹን ወታደሮች ሁላቸውንም ሁለት ሆነው ከላይ ሰዓት ይጠብቁና ዘለው ሁላቸውንም አንቀው ይገድላሉ። ከገደሉ በኋላም የባቡር ምንዳውም ሰው እሱንም በመሳሪያ አስፈራርተው እነሱ ይቆጣጠሩታል። በመጨረሻም ግን ሌላ ባቡር አጋጣሚ ይመጣል።